ሰላም ሰላም የአገሬ ልጆች፣ ዛሬ እዚህ ጋር ቁርሴን የምበላውን ነው የማሳያችሁ ማለት ነው። ይኸውልኝ እዚህ ጋር አሁን ፍራፍሬ ስትሮበሪ እና ኪዊ የሚባለውን ፍራፍሬ ነው ያደረኩት። ሌላም ፍራፍሬ ማድረግ ይቻላል፣ ሙዝ፣ ማንጎ፣ የተለያዩ አቮካዶ እና ቁርስ ላይ ከዛ ከላይ የጨመርኩት እንደ ሴሪያል ነገር አደረኩበት። ትንሽ ነው ያደረኩት ማለት ነው። አሁን በጣም በቃ በብዙ መልኩ ሳየው ይሄ ጧጧት ቀብቶ መብላት ምናምን በጣም ለጤና ምንም ጥቅም እንደሌለው እንደውም በቃ አደገኛ እንደሆነ ነው የተረዳሁትና በፊት በጣም ነው የምወደው የነበረው ይሄ ቸኮሌት ነገር ቀብቶ ምንድን ነው የሚባለው ማርጋሪን ነገር ቀብቶ ምናምን መብላት ማለት ነው። አሁን ግን በቃ ኮምፕሊትሊ ትቼ ቡናዬን እጠጣለሁ ትንሽ። ከዛ በኋላ እንደዚህ ፍራፍሬ እያደረግኩኝ ከላይ አሁን እዚህ ጋር እርጎ ነው እያደረግኩበት ያለሁት፣ ንጹህ እርጎ ምንም የሌለው እና በቃ ለመጀመሪያ ጊዜ ከባድ ነው ስኳር የለመደ ሰው። እኔ በጣም ጣፋጭ ስለምወድ ኬኩ ምኑ በጣም ነበር የምወደው። አሁን ግን በሚገርም ሁኔታ ምንም አይመስለኝም። አይቼው ራሱ በቃ እንደ ቸኮሌት ብድግ አድርጌም ራሱ አልበላም። እና እንደዚህ አይነት ነገር ተጠቀሙላችሁ ነው። ቻው